መርየም ኢሳ አለይሂ ሰላምን ከወለደች በኋላ ምን ተፈጠረ መሰለሽ? እዛው ሱረቱል መርየም 25ኛው አያ ይቀጥላል። በዘንባባይቱም ግን ወደ አንቺ ወዝውጃት በአንቺ የበሰለን ቴምር እሸት ታረግፍልሻለችና ይላታል። እና ያው ትንሽ የምትጠጣው ነገር ማለት አንድም ልጅን እዛ ጋር እንደመወለዷ የምትጠቀመው ነገር የምትበላው የምትጠጣው ነገር ያስፈልጋት ነበርና አምላካችን አላህ መልእክት ይሰጣታል። ከዛ ተወዘውዘዋለች ያው አላህ እንዳዘዛት ምንም እንኳን ወቅቱ በጋ ቢሆንም እሸት የቴምር ፍሬዎች ይወርድላታል። ከቴምር ፍሬዎች ትበላለች ማለት ነው። ሆኖም ደግሞ ትጠጣለች። ሱረቱል መርየም 26ኛ አያ ላይ ደግሞ ቀጥሎ የሚነግረን ያንን ነው። በይም ጠጪም ተደሰቺ እኔ ለአርራህማን ዝምታን ተስያለሁ ዛሬም ሰውን በፍጹም አላናገርም በይ። እንዴ ለምንድን ነው ለአርራህማን ዝምታን ተስያለሁ ዛሬም ሰውን አላነጋግርም በይ ያላት ለምንድን ነው? እሱ ጋር እንመጣለን ለምን እንዳላት አምላካችን አለ። መርየም በጾም ከምግብና ከመጠጥ ታቀባ በነበረችበት ወቅት ከሰዎች ጋር መነጋገርም ደግሞ ታቀባ ነበር። ለምንድን ነው ይሄን ያለችው? አምላካችን አላህ ይገልጽልናል። ኢሳ አለይሂ ሰላም ከተወለዱ ጀምሮ አይሁዳውያን የሆነ ወሬ ያሰራጩ ነበር በዛው እሷ ባለችበት ቦታ ማለት ነው። ታንሺ ልጆች ከስላሉ እና ወሬ ያሰራጩ ነበር። አሁንም ድምጽ ከረበሻችሁ ይቅርታ። ያሰራጩት የነበረው ወሬ ምንድነው? አሁንም አህሙድ የቀረላችሁ ውስጥ የምታገኙት ነው። ሱረቱል መርየም 27 እና 28 ውስጥ ታገኙታላችሁ። በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። ማርያምን ማነው ኢሳን ማለት ነው። መርየም ሆይ ከባድን ነገር በእርግጥ ሰራሽ አሏት። ምንድነው ከባዱ ነገር? የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም እናትሽ ማመንዝር አልነበረች ማለት ይላል። በቁርአን አንቀጽ የተገለጸው የሃሩን የነብዩ ሙሳ ወንድም አይደለም። እሺ ሌላም ጊዜ ጥያቄ የተነሳ የራሷ የመርየም እህት ነችና ማነው የመርየም ወንድም ነውና እዚህ እንደ ሃሩን አይነት መልካም ወንድም ያላት ሴት ዝሙት መፈጸም አይገባትም ብለው መርየምን አወገዟት ማለት ነው ገና ስትመጣ። እዚህ ለምንድነው አምላካችን አላህ ማለት እነዚህ እስራኤላውያኑ መርየም አለይሂ ሰላም ሲያወርዷት እሷ ግን የሚናገሩትን በሙሉ ደግሞ በትዕግስት ለማለፍ ነው የሞከረችው። እንደታዘዘችው ደግሞ አምላካችን አላህ እንዳዘዘት ደግሞ ዝምታንም ተስያለሁ በይ ነበር ያላት። እዚህ ዝም ማለች ማለት ነው። በዝሙት ሲከሷት መልስ መስጠትን አልተገባትም ነበርና በቃ ዝምታን ተስያለሁ በይ የተባለችበት ምክንያት ይሄ ነው። በዝሙት ሲከሷት ስለነበረ ወይም ደግሞ ስለሚከሷትም ጭምር ነው። እንደታዘዘችው ምንም አትናገርም ነበር። ነገር ግን ደግሞ ያው በዝሙት መከሰስ ማለት በጣም ትልቅ ነገር ነው። በጣም አጸያፊ ነገር ነውና በጣም እየገፋ ሲሄድ አላህ Subhanahu Wa Ta'ala ትእዛዝ መጣላት ለመርየም። አምላካችን አላህ እሱንም ገለጸልን። የቱ ጋር? ሱረቱ መርየም ምዕራፍ 19 ከቁጥር 29 እዛው ቀጥሎ እሱን ማን ቀራለ? አህሙድ ይቀደም የቀረውን አስተውላችሁ ካዳመጣችሁ ወደ እርሱም ጠቀሰች በአንቀልባ ያለ ልጅ እንዴት እናናገራለን አሉና ኢሳ አለይሂ ሰላም በቃ ምልክት ሰጠቻቸው። አንቺ ዝም በይ በቃ መርየም ማን ነው ኢሳ አለይሂ ሰላም ልጅሽ ያናገር ከለሱ ወደ እሱ አመልክሻቸዋል። ወደ እሱ ስታመለክታቸው ምንድነው ያሉት እነሱ? በአንቀልባ ያለ ሕፃን እንዴት እናናገራለን ጥያቄ ነው እነሱ። እዚህ ገና ወደፊት የአላህ መልእክተኛ ለሚሆኑ ኢሳ አለይሂ ሰላም በእናታቸው እቅፍ ውስጥ እያሉ አላህ Subhanahu Wa Ta'ala መናገር ችሎታ ሰጣቸው። ሱረቱል መርየም ምዕራፍ 19 ከቁጥር 30 እስከ 31 ላይ ማለት ነው። ቃለ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነብያ አለ። ሕፃኑ ምን አለ? እኔ የአላህ ባሪያ ነኝ መጽሐፍን ሰጥቶኛል ነብይም አድርጎኛል አለ። በየትም ስፍራ ብሆን ብሩክ አድርጎኛል በህይወትም እስካለው ሰላትን በመስገድ ዘካን በመስጠት አዞኛል አለ። ኢሳ አለይሂ ሰላም ከአንቀልባ ውስጥ ሆኖ የተናገሩት ነገር ሁሉንም ሰው በያለበት እንዲደነግጥ አደረገው። በዚያም ደግሞ አንዳንዶችም ደግሞ የምርም እሱ የአላህ መልእክተኛ እንደሆነ እንዲያምኑ አደረጋቸው ማለት ነው። ልቀጥልላችሁ ወይስ ይብራብኝ? ሌላ ጊዜ ይቀጥልላችሁ ያለኝ ታሪክ። እሺ ጀዛኩሙላሁ ኸይራ። አላህ ይጠብቀው ወንድማችን። እንደዚህ ቁርአን ደግሞ ማዳመጥ ልብ እንዴት እንደሚያረጋጋያችሁ ነው። አላሁ አክበር። በቃ ሌላ ጊዜ ይቀጥልላችኋል። ይብራብል ለዛሬ አለይኩ ቁርአኑን እየነገርኳችሁ ያለው ቤት ገብቶ ማንበብ ነው ቁርአን። እሺ ይሄን ይመስላል። ዳሪያ ምን ትያለሽ? ይሄን ሂስትሪ ታውቂው ነበር? ወይ አህመድ ጣጣፋ ቦታ ላይ አይ አትጨነቂ። እሺ እና ተአምር ሆነ ነው የምላችሁ። ተአምር ሆነ ነው የምላችሁ በቃ። እና ተአምር እንዴት ሆነ? አንድ መልእክተኞች ሲላኩ ለህዝቦቻቸው ተአምር ይኖራል ማለት የሆነ መልእክተኛ ሲላክ የሆነ ተአምር ይሰጠዋልና ኢሳ አለይሂ ሰላም አስለን የተላከበት ተአምር አንድም በአንቀልባ ላይ ሆኖ ሳለ መናገሩ ነው። እና ተአምር ሆኖ ሲመጣም የተቀበሉም ነበሩ የተጠራጠሩም ደግሞ ነበሩ። እሺ
እንደውም አምላካችን አላህ በሌላ አንቀጽም ደግሞ ይገልጽላል ስለ ሁኔታው ማለት ነው። ሱረቱል አንቢያ ምዕራፍ 21 ቁጥር 91 ላይ ሐሳቡን እንደዚሁ ያብራራልናልና ያቺንም ብልቷን የጠበቀችውን በእርሷም ውስጥ ከመንፈሳችን የፋነባት እርሷንም ልጇንም እንደዚሁ ለዓለማት ተአምር ያደረግናትን መርየምን አስታውስ ይላል። ለዓለማት ተአምር ያደረግናትን መርየምን አስታውስ እያለ አምላካችን አላህ ሱረቱል አንቢያ ምዕራፍ 21 ቁጥር 91 ላይ እስቴት ያደርግልናል ሐሳቡን በደንብ አስረግጦ ማለት ነው። አስረግጦ እንላችሁ ያስረዳናል። ኢሳ አለይሂ ሰላም ገና ህፃን ሆኖ ጦስ ሳይጥሉ ማለት ነው ብዙ የሐሰት ክሶችን ውድቅ አደረጉ። መርየም ላይ ከሚነሱ ዝሙተኛ ነሽ ከሚሉ ክሶች ጀምሮ እያደጉ ይመጡ ክሶችን ገና በአንቀልባ ላይ ሳሉ በአምላካችን አላህ ፍቃድ እንዲጥሉ አደረጉ ማለት ነው። ሐሳቡ በዚህ ይዘጋል። ወጣቻ ይቅርታ እሺ። እና ያን ይመስላል። ከዛ እንደውም ልጆች ጋር ስላለው ድምጽ ከረበሻችሁ ይቅርታ እሺ። ያሚዩት አልገበሪም በጣም ድምጽ ይረብሻል ብላችሁ ምልክት ሰጡኝ እሺ። እና እንደውም በአንዳንድ የሲራ ኪታቦች ስትመለከቱ ዝሙት ተፈጽሞ ከሆነ እንደውም ፈጻሚው ዘከሪያ ነው የሚል ደግሞ አርጊውመንት እንደነበራቸው ይገለጻል። አንዳንድ የሲራ ኪታቦች ስትመለከቱ ለምን ከተባለ መርየም ያኔ ህፃን ሆና ለሐና ልጇ ሲሰጣት ሐና ማለት የመርየም እናት ማለት ነው። ልጇ ሲሰጣት የተሳለችው ስለት ነበር። የተሳለችው ስለት ምንድነው? ልጅ ከሰጠኝ አምላኬ ለቤተል መቅደስ አገልጋይ ነው ማድረግ ብላ ነበርና ለቤተል መቅደስ አገልጋይ ሆኖ ሲደረግ እዛ ያው የመጀመሪያ ሴት ስለነበረች ቤተል መቅደስ ውስጥ እንዳገልጋይነት ስትገባ የሚያሳድጋት ሰው ማን እንደሆነ ለማወቅ ተጣጥለው ነበር። ሲጣጣሉ የሐና የእህቷ ባል ነበር ዘከሪያ አለይሂ ሰላም ነብይ ነው። እሱን ያሳድጋታለሁ ብሎ ወስዷት ነበር እጣው ደርሶት ማለት ነው። እሷን እስከዚህ ማለትም ኢሳ አለይሂ ሰላም እንደ ልጅ ተደርጎ እስከሚሰጣት ባለው ጊዜ ውስጥ ሲንከባከባትና ሲጠብቃት የነበረው ዘከሪያ አለይሂ ሰላም ብቻ ነው። ቀደም እንደነገርኳችሁ ሚህራብ የሚባል ምኩራብ አላት። በዛ ውስጥ የዕለት ምግቧን ያስቀምጥላታል፣ ቆልፎት ይወጣል። ሌላ ማንንም አይገባም። ማታም ይመጣል፣ ምግቧን ቼክ ያደርጋል። ከዛ ቀጣይ ቀንም ቆልፎ ይከፍተዋል። ከዛ እዛው አምልኳን ታደርጋለች። የሚበቃትን የቀን ምግብ ይሰጣታል። ከዛ ይወጣል። እንደነስ ነበር ታሪኩ። እንደዛ ስለሆነ ማለት በዛ ውስጥ ያለ አንዳንድ ገራቢ ታሪክ አለ። ግን እንደዛ ስለሆነ ከመርየም ጋር ያለ ብቸኛ ግንኙነት ያለው ዘከሪያ ስለነበረ ዝሙት ተፈጽሞ ከሆነ ዝሙቱን እንደውም የፈጸመው ከዘከሪያ ውጭ ማንንም አይሆንም ብሎ ደግሞ መናገር እንደጀመሩ አንዳንድ ኪታቦች ላይ ተገልጿል ማለት ነው። እና ዘከሪያን ወሰዱት እስከሆነ ቦታ ድረስ አንተን ዝሙተኛው ብለው እንዲገሉት እንደሆነ ይገለጻል በአንዳንድ ሂስትሪ ውስጥ። እና አላህ Subhanahu Ta'ala ግን መርየምንና ልጇን ዘከሪያን ከገደሉ አይሁዳውያን እንደ ጥቃት እንደጠበቃቸው አምላካችን አለ ገልጾልናል። ሱረቱል ሙእሚኑን ምዕራፍ 23 ቁጥር 50 ላይ የመርየም ልጅና እናቱንም በተአምር አደረግናቸው አለ። ተአምር አደረግናቸው የመደላደል የምንጭ ባለቤት ወደሆነች ከፍተኛ ስፍራ ማስጠጋናቸው አለ። ወጣቻል ያቺ ቦታ የተጠጋ ማለት ከፍተኛ ስፍራ ተብሎ የተገለጸችው ግብጽ እንደሆነች አንዳንድ ኪታቦች ይገለጻል። ታሪኩ ያልቃል ማለት ነው። ሌላ የኢሳ አለይሂ ሰላም ሰፊ ታሪክ በሌላ ጊዜ የምንገናኝበት ይሆናል። ውሳብ ኒግስ ሌላ ጊዜ መቀጠል ትችያለሽ። እታች የምትሳደቡ ሰዎች አትሳደቡ፣ እነሱ ቢሳደቡ እናንተ አትሳደቡ። ሞዴሬተሮች ደግሞ ከሁለቱም ወገን ሊሳደቡባችሁ ይይዛሉ። ቀጥያ ገራሚ ታሪክ ነው ያላቸው። ስለ ኢሳ ስታወሩ እንኳን ኢሳን ተውትና መርየም በጣም ከባድ ቦታ ነው ያላት በእስልምና። ረሱል ሰለላሁ ዐለይሂ ወሰለም ሙስሊም ላይ በመናገኘው ሐዲስ ሲያወሩ ስለ መርየም በጊዜው ከነበሩ ሴቶች ሁሉ ምርጧ የኢምራን ልጅ መርየም ነች ብሎ ተናግረዋል። አምላካችን አላህ እንደውም ተናግሮ የለ ኢነላህ አስጠፋኪ ወጠፋኪ አላ ኒሳኢል ዓለሚን ብሎ ተናግሯል። ሱረቱል መርየም ላይ አላህ በዓለማት ሴቶች ላይ መርጦሻል አጥርቶሻል ብሎ አምላካችን አላህ ተናግሯልና ከፍተኛ ቦታ ያላት ሴት ነች። እና ረሱል ሰለላሁ ዐለይሂ ወሰለም አስከትለው ደግሞ በሙስሊም ላይ በመናገኘው ሐዲስ በጊዜው ከነበሩ ሴቶች ሁሉ ምርጧ የኢምራን ልጅ መርየም ነች። በዘመኑ ማለትም ከዚህ ኡማ ደግሞ ካሉ ሴቶች ሁሉ ምርጧ ደግሞ የኹወይሊድ ልጅ ኸዲጃ ነች ብለው ሚስታቸውን አክብረዋልና እንደው ሚስታቸውን መርየምን ያከበሩበትን አውድ ስትመለከቱ ረሱል ሰለላሁ ዐለይሂ ወሰለም አረ በፈጣሪ ስም እሺ ከባድ እሺ ኦኬ
ታዲያ ያለ ፕሮግራም ምንድነው ቤት ጠብቅ የምትይኝ? ኧረ በፈጣሪ ስም እቺ ልጅ አስተምረን ከአላህ ታገኘዋለህ። አንቺ እንደው እንዲህ በኩርኩም ብሎ እዛ ጥግ መለጠፍ ነበር። እንደው ይሄን ፖለቲካ አላቆመም አልሽ? አይ እነዚህ ጉርምስና ሲጀማምር እኮ እንዴት እንደሚያደርጋቸው እያያችሁ ነው። ከአላህ ታገኘዋለህ። እኔ ከአላህ ላገኘውም አላልኩም። ያለ ፕሮግራም እየተነሳሽ እንደዚህ ቤት ጠብቅ ማለት ግን ይሄ ስነ ስርዓት አይደለም። ምንድነው የሚሉኝ እነዚህ? እሺ እስቲ ጥያቄ ምናምን ሳምንቱ ሙሉ ጥያቄ ሳስተናግር ነበር። ጥያቄም ስጠይቅ ነበርና ኖርማል ትምህርት እንማማር ወይ ደግሞ የኢሳ አለይሂ ሰላምን ታሪክ እንቀጥል? ምን ትላላችሁ? የኢሳን ታሪክ እንቀጥል ወይስ ጥያቄም ሳስተናግር ጥያቄም ስጠይቅ ነበር? በጣም ደክሞኛል አሁን ሳምንቱ ሙሉ በቃ የኢሳን ታሪክ ምን እስቲ ስለምን እንማማር? የጀመርኩላችሁን ታሪክ ልቀጥልላችሁ ወይስ እሺ ኡስታዝ ትቻለሁ በቃ ኡስታዙ ነው። እሺ የኢሳን ታሪክ እንጨርስ። እሺ ደቂቃ ስጠኝ አንዴ። ምን ነበር እዛ ጋር ቅድም የጨረስነው ነገር ነበር። አላህ እንደጠበቃቸው ምናምን እንደውም ወደ አንድ ቦታ ደግሞ እንደወሰዳቸው ተናግረን ያ ቦታ ደግሞ ግብጽ እንደሆነ ይነገራል በሲራ ኪታቦች ውስጥ። ያን ካየን በኋላ ከእስልምና የፈነገጠ ይገደል። እሺ ቀሲስ መግባት ከቻሉ ይግቡ። መግባት ከቻሉ ቢገቡ ጥሩ ነው። ቀሲሱ ቢገቡ ጸዴ ነው፣ የተወደደ ነው እና እዚህ ይብራራሉታል። ካልቻሉ ደግሞ ችግር የለውም ከታች እያሉ ማብራራሉታል። አስረዱኝ። እሺ ከአንድ ጊዜ ለቀሲስ ቦታ እንስጣቸውና ከዛ እንደርሳለን እኛ አለው። እሺ እኔ እንዳታስቡ እንዴት ብላችሁ እንዳትጨነቁ። ቀሲስ ከቻሉ መግባት ይችላሉ፣ ካልቻሉ ደግሞ ሐሳቡን ዝም ብዬ ላስረዳውት። ኮሜንቱ ከሚደጋገም ዝም ብሎ ቀጥልሽ መግባት አልቻሉም። እሺ በቃ ሐሳቡን ይወሰዱትና አንዳንድ አርጊውመንቶች ደግሞ ሌላ ጊዜ እንሄድበታለን። من بدل دينه فاقتله ይላል ሐዲሱ ሙስሊም ላይ ነው የሚገኘው። ካልቻሉ ሐሳቡን ላስቀምጥሎትና ኮሜንቱን ደጋግሞ መጻፉን ያቆማሉ ማለት ነው። እሺ ሐዲሱ من بدل دينه فاقتله ይላል። ሃይማኖቱን የቀየረ ይገደል ይላል። ሃይማኖቱን የቀየረ እስቲ አንድ ጊዜ እሺ ኦኬ ሶሪ من بدل دينه فاقتله ይላል። ሃይማኖቱን የቀየረ ይገደል። ሃይማኖት ሲባል እንግዲህ እንደው ሐዲስ ላይ ስታነቡ እስልምና ክርስትና ምናምን ብሎ አስቀምጦታል። የትኛውን ሃይማኖት ነው ያለው? እስኪ ሙስሊሞች ተጠይቃችሁ በሐዲሱ ላይ من بدل دينه فاقتله ሲል ማለትም ሃይማኖቱን የቀየረ ይገደል ሲል እዛ ጋር ሃይማኖት የተባለው እስልምና ነው ክርስትና ነው የሚለው እንደው የተቀመጠ ነገር አለ ጀማ አለ? እሺ መልሳችሁን አስቀምጡልኝ። መሳተፍ አለባችሁ። እሺ አለ የለም አይደለ? እስቲ አለ መልሳችሁን አስቀምጡልኝ። من بدل دينه فاقتله በሚለው ውስጥ እስልምና ክርስትና የሚል እንደው ስፔሲፊኬሽን ተቀምጧል? የለም። ምር ያስቀመጠልን አምላካችን አለ ጥቅል ላይ ሐሳብ ነው። ሃይማኖቱን የቀየረ ይገደል። ሃይማኖት ሲባል እስልምና ለምሳሌ አንድ ሰው ሐዲሱን ዝም ብላችሁ ወስዳችሁ ክርስትና አንድ ሰው በቃ እዛ ጋር እኮ ሃይማኖቱን የቀየረ ይገደል ይላል። ስለዚህ አንተ ከክርስትና ወጥተህ የሆነ አይሁድ ምናምን ሆናል። በቃ እኔ ረሱል ሰለላሁ ዐለይሂ ወሰለም ሃይማኖቱን የቀየረ ገደሉ ስላሉ መጀመሪያ ክርስቲያን ነበር፣ ካሁን ደግሞ እንትን ሆናል አይሁድ ሆናል፣ ስለዚህ እገልሃለሁ አይባልም። ጥቅል ላይ ሐሳብን ያስቀመጡት። ስለዚህ
እዚህ ጋር ሃይማኖት የተባለው ምንድን እንደሆነ ለመረዳት ወደ ሌላ ሐዲስ እንደምንሄደው ሁሉ እዛው አንቀጽ ላይ ደግሞ ፈቅቱልሁ የሚለውን ደግሞ ግደሉ የሚለውን ደግሞ አንድ ጊዜ ፈቅቱልሁ ወይም ደግሞ ግደሉ የሚለውን ደግሞ ለማብራራትም ደግሞ ወደ ሌላ ሐዲስ እንሄዳለን። ያንን ሐዲስ ለማብራራት ተውተሻል። ሃይማኖት ሲባል ሃይማኖት እስልምና ነው ክርስትና ምን እሱን ለማብራራት ወደ ሌላ ሐዲስ እንደምንሄደው ሁሉ ፈቅቱል ወይም ደግሞ ግደሉት የሚለውን ደግሞ ለማብራራት ወደ ሌላ ሐዲስ እንሄዳለን። ያንን ሐዲስ ለማብራራት አንድ ሐዲስ ላውጣላችሁ ሙስሊም ላይ ታገኙታላችሁ። እሺ ሙስሊም ኢማሙ ሙስሊም የዘገበልን ሐዲስ አለ። እሺ ከይላውጣላችሁ። እሺ ሐዲሱ የሚገኘው የት ነው? ሰሂህ ሙስሊም መጽሐፍ 28 ሐዲስ 34 ላይ ነው። አብዱላህ ኢብኑ መስዑድ ሲተረኩ ምን አሉ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ ይላል። ምንድነው ያሉት? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ሙሐመድም የእርሱ ባሪያና መልእክተኛ ነው ያለ ሰው ደምን ማፍሰስ አይቻልም አሉ። የዚህን ሰው ደም ማፍሰስ አይቻልም አሉ። ከምን በቀር አሉ? ከሶስት ጉዳይ በስተቀር አሉ። የመጀመሪያው ምንድነው? በጋብቻ ላይ ዝሙት ከሰራ ወይም ፎርኒኬሽን የሚባለው ነገር ያ ሰው ሙህሲን ማለትም አግብቶ ዝሙትን የሚሰራ ከሆነ ይገደላል። ሁለተኛው ምንድነው? ሰው ከገደለ ነው። ሰው ሲገድል ያ አካል ደግሞ መልሶ መገደሉ የማይቀር ነው። ሶስተኛው ምንድነው አሉ? ሃይማኖቱን ጥሎ ከወጣ በኋላ እስልምናን የሚያጠቃ ከሆነ ማለትም አላህና መልእክተኛን የሚያጠቃ ከሆነ ግደሉት አሉ ረሱል ሰለላሁ ዐለይሂ ወሰለም። አምላካችን አለ ይሄንን ደግሞ በሱረቱል ማኢዳ ላይ በሰፊው አብራርቶልናል። ገብቷል? በዛው ሴት አድርጎልናል። ረሱል ሰለላሁ ዐለይሂ ወሰለም ሴት ያደረጉት በሌላም ሐዲስ ላይ ሱነን አቢ ዳውድ መጽሐፍ 40 ሐዲስ 3 ላይ እንደምናገኘው አይሻ ረዲየላሁ ዐንሁ የተረከችው ሐዲስ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ ያሉ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ሙሐመድም የእርሱ ባሪያና መልእክተኛው ነው ያለ ሰው ደሙን ልታፈሱ አይገባም ከሶስት ጉዳይ በስተቀር አሉ። አሁንም እሺ ምን አሉ? በጋብቻ ላይ ዝሙት ከሰራ ይወገራል። ካግብቶ ዝሙት መስራት የሚያስገድል ተግባር ነው። አላህና መልእክተኛውን የሚዋጋ ይገደላል ወይም ይሰቀላል አሊያም ከሀገር ይባረራል። ሰውን ከገደለ ደግሞ ይገደላል ብሎ ተናግሯል። ሃይማኖቱን ቀይሮ ዞሮ አላህና መልእክተኛው መዋጋት የሚያስገድል ተግባር ነው። እዛ ጋር ስቴት ስናደርገው ሃይማኖቱን የቀየረ ይገደሉ ሲል ሃይማኖት ሲባል መቼ እስልምና ነው ክርስትና የሚለው ስፔሲፋይ ስላልተደረገ ስለ እስልምና እንደሚያወራ የምናውቀው በሌላ ሐዲስ እንደምንሄደው ሁሉ ግደሉት ሲልም ደግሞ ግደሉት ምን ማለት እንደሆነ ለመረዳት ወደ ሌላ ሐዲስ ነው የምንሄደው። በሌላ ሐዲስ ስንሄድ ደግሞ ግደሉት የተባለው አካል ከእስልምና ወጥቶ አላህና መልእክተኛውን የሚዋጋ በሚል ተፈቷል ማለት ነው። ገብታችኋል? አምላካችን አላህም የስቴት ያደረገው ያንን ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 33 ላይ የነዚያ አላህና መልእክተኛውን የሚዋጉና በምድር ላይም ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቆረጥ ወይም ከሀገር መባረር ነው። ይህ በእነሱ በቅርቢቱ ዓለም ውርደት ነው፣ በመጨረሻይቱ ዓለም ደግሞ ከባድ ቅጣት አላቸዋል። በዚህች ምድር ላይ ዝሙትን የሚፈጽም ሰው ካለ በቅርቢቱ ዓለም ውርደት ሲሆን ማለትም አንድ ሰው ሲገደል ሌላ ሰው ከዝሙት እንደሚርቀው በዚህች ምድር ላይ ሰው ሲገደል ሰው እንደሚሞት ሲያቅ ከዚህች ዓለም ያንድ ከዛ ተግባር እንደሚርቀው በዚህች ምድር ላይ ደግሞ ከእስልምና እየወጣ አላህና መልእክተኛው መዋጋት የሚያስገድል ተግባር መሆኑን ሲመለከት ከዚያ ተግባር የሚርቅና የሚገለል ይሆናል። ያንን አምላካችን አላህም ሆነ ረሱል ሰለላሁ ዐለይሂ ወሰለም መስየት ያደረጉት። ይሄ ተግባር ግን ማንንም አካል እየተነሳ የሚሰራው ነው ወይ? አይደለም። አሽንቂጢ በኪታባቸው ላይ በሰፊና ሐሳብ አውርተውታል። ይሄ ነገር ሊፈጸም የሚችለው ሸሪዓዊ መተዳደሪያ ባለው ሀገር ብቻ ነው እንጂ ማንንም እየተነሳ አንተ እኮ እንዲህ ነህ እያለ የሚገልበት ሁኔታ የለም። ጥብሶች ቀሲስ ደግሞ ካሉ እንግዲህ ገስት ሲገቡ ነው እሺ ፈርዘር ማብራሪያ የምሰጡት። ለኮሜንት ደግሞ እቺን ዳጎስ ያለሽ መልስ ምናምን የሆነ ለወፍ በረር ነው የሚባለው እንደ ቅምሻ ነገር ይውሰዷት እቺን ነገር። ይሄንን ይመስላል። እኛ ግልጽ ነው፣ ሌሎቻችሁ ሐሳቡ ግልጽ ነው። እስቲ ሙስሊሞች ግልጽ ነው በሉኝ። ግልጽ ካልሆነ ደግሞ አንዳንድ ነገሮች ሊሄድበት። እሺ ሙስሊሞች ምን ትላላችሁ? ግልጽ ነው? በቃ አህመድ ያው እንዲገባኛል ያደግን አይገባም እስከመጨረሻ እንዲሆን። እሺ ከዛ ቀሲስ ደግሞ ምን እንደሚያደርጉልን የሆነ ነገር ላስቸግሩት ቀሲስ። ይሄንን አሁን በቃ ሙስሊሞች ግልጽ ነው እንግዲህ እኔ ከዚህ በላይ አላቀ ግልጽ ነው ካሉ ምንም አይደረግም። ግን አሁን ችግሩ የሚነሳው መች ነው? ቀሲስ ደግሞ ቤቶ ሲሄዱ ወይ ቤት ሲከፍቱ ወይ የሆነ ቤት ሲሄዱ አህመድ እንዲህ ብሎ ነበር ብላችሁ ደግሞ ታብራራላችሁ ይሄንን ሐሳብ። በዘዳግም ምዕራፍ 13 ከቁጥር 6 እስከ 11 በላይ ባለው ላይ የእናት ልጅ ወንድምህ ወይም ወንድ ልጅ
ወይም ሴት ልጅ ወይም በብብት ያለች ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁት አንተን ከቦ ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸው ሌሎች አማልክት እናምልክ ብሎ ቢያስትህ እሺ አትበለው፣ አትስማውም፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት ያንተ እጅ ከዚያም በኋላ የሕዝቡ ሁሉ እጅ በላዩ ትሁን። ከግብጽ ምድር ከባርነት ቤት ካወጣ ከአምላክ እግዚአብሔር ሊያርቅ ወዷልና እስኪሞት ድረስ በድንጋይ ውገረው። እስራኤልም ሁሉ ሰምተው ይፈራሉ፣ እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያረጉም። ስለዚህ እንዲፈሩ ብለህ ምን አድርገው? ግደለው፣ ውገረው ይላል አምላክ። እቺን ደግሞ ቤቱ ትሄዱና የሚያብራሩት ይሆናል ማለት ነው። እናመሰግናለን። ወደ ትምህርታችን እንመለስ። ጥብሶች አዎ መቼስ አንድ ነገር ተቀብለ አለመመለስ ደግሞ ስለማይቻል እሳቸውም እቺን ወስዶ ይሄዱ ነው አይነት ነገር ነው። ያው ወይ ደግሞ ቀሲስ ልክ ገብቶ ምንም ችግር የለውም ሊያብራሩልን ይችላሉ። ከታች ካሉ መጥቶ ማለት ነው ወደ ላይ ወደ ከፍታ ነው። ይግቡ ሰጥቶ መቀበል ነውና እንደ እርሱ ደግሞ በቅስና ደረጃ ያሉ ናቸውና መቼስ ገብተው እቺን ያብራራሉናል ብለን እንጠብቃለን። እንደ ሙስሊም ወይም ለክርስቲያኖችም ራሱ ማለት ነው። ግፈኛው አንተም ግፈኛው ታዋቂ ቤቴ ነው ማውራው ስለአንተ አንተ ለምን ወጣው ግን ወዲያው ያምር ምን ገብተህ ለምን ወዲያው የልኩ እኔ ነኝ እንደ ወጣው እና ያ ሞዴሬተር ነው እንጂ ያ እሱማ ተው ዛቤት ዋጋውን ሰጥቻለሁ ችግር የለም ደግሞ ግን እኔ አሁን ወደ ታሪካችን እንመለስ። የምን ታሪክ አለ በቃ እንጂ ዘንድሮ አንድም ግባተ መሬት ነው የሚፈጸመው፣ አንድ መናፈቅ አይቀርም ነው የምላችሁ በቃ እሺ። ምን ጋር ነበር ያቆምነው? ቄሱ ስለጠየቁ መልሰ ከዛም በኋላ ስለ ኦሪት ዘዳግም 13:10 ነው ይቤ ስላሰጣቸው ነው ዝም ያልከው። ሂስትሪውን ነው ሂስትሪውን እንትን ጋር አቆምና ወደ ግብጽ አካባቢ ተሰደዋል ይባላል ነው የሚባለውና ለዛም እሱ ጋር ነበር ያቆምነው እና ኢሳ አለይሂ ሰላም ግብጽ ወይም ደግሞ ግብጽ ምሮ ስሟ ትክክለኛ ስሟ ግብጽ ትክክለኛ ስሟ ማን ነው? ኢጂፕት ናት። ማን ነው ግብጽ? መስር መሰለኝ። መስር ትባላለች። አሁን ከመስር ደግሞ ወዴት መጡ መሰላችሁ? ወደ ቁርስ መጡ። ቁርስ ናሲራ ከተማ መጡ ማለት ነው። ናሲራ ከተማ ስለመጡ የእሳቸው ተከታዮች ደግሞ ነስራኒ ተብለው ስም ተሰጣቸው። ነስራኒ ተብለው ስማቸው የተሰጣቸው ለምንድን ነው? ወደ ናስር ስለመጡ ነው። እሺ
እዚህ 30 አይ ቲንክ አመት ሲሞላቸው ነብይ ሆኑ ይባላል። አምላካችን አላህ ሱረቱል ሐዲድ 26ኛው ላይ ገልጾልናል። ኢብራሂምንም በርግጥ ላከን በዘሮቻቸውም ውስጥ ነብይነትና መጻፎችን አደረግን ከነሱም ቅን አለ ከነሱም ደግሞ ብዙዎች አመፀኞች ናቸው ይላል። አራቱ መለኮታዊ መጻሕፍት አሉ አይደለ? አራቱ መለኮታዊ መጻሕፍት የወረላቸው ነቢያት ዘራቸው የተመዘዘው ከነብዩ ኢብራሂም አለይሂ ሰላም እና ከነብዩ ኑህ አለይሂ ሰላም ነው። አምላካችን አላህ የገለጸልን ያለን ነው። አንድ ጊዜ እና ያንን የገለጸልን ሱረቱል ሐዲድ ላይ እዛው ቀጥሎ አምላካችን አላህ ምን አለ? ከዚያም በዱካዎቻቸው ላይ መልእክተኞቻችን አስከታተልን አለ። የመርየም ልጅ ኢሳንም አስከተል ኢንጂልንም ሰጠነው። በእነዚያም በተከተሉ ሰዎች ልቦች ውስጥ መለዘብና እዝነትን አዲስ የፈጠሯትን ምንኩስና አደረገን። በእነሱ ላይ ምንኩስናን አልጻፍናትም